በነገራችን ላይ ዩቲዩብ ቪዲዮዎች ሪከመንድ እያደረገ አይደለም። እንግዲያውስ አንድ በጣም ወሳኝ ኦን መደረግ ያለበት ሴቲንግ ግን ደግሞ አብዛኛው ጀማሪ ባለማወቅ ኦፍ የሚያደርገው አለ። ስለዚህ እናንተም ኦፍ አድርጋችሁታል ማለት ነው ይሄ ሴቲንግ። ይህ ደግሞ ቪዲዮአችሁ ሬስትሪክት ስለሚያደርገው ብዙ ጊዜ ከአንድ ሺህ በላይ ቪው እንዳይኖረው ያደርጋል ቪዲዮአችሁ። ስለዚህ ይሄ ቪዲዮ እስከ መጨረሻ ከተከታተላችሁ ይህ ሴቲንግ ጨምሮ አራት በጣም ወሳኝ የሚባሉ ዩቲዩብ ስቱዲዮ ላይ ማስተካከል ያለባችሁ ነገሮች ማሳያችሁ ይሆናል ማለት ነው። ለማታውቁኝ ዮናስ ነኝ። አሁን ለቀጣይም እንደዚህ አይነት በጣም ጠቃሚ ቪዲዮዎች እንዲደርሷችሁ ይህ ቻናል ሰብስክራይብ በማድረግ ጀምሩ። በዛውም ደግሞ ቪዲዮውን ላይክ፣ ሼር ማድረጋችሁ እንዳትረሱ። አሁን በቀጥታ ወደ መጀመሪያ የምናስተካክለው ሴቲንግ የምንሄድ ይሆናል። ለዚህ ደግሞ የምንሄደው ወደ ዩቲዩብ ስቱዲዮ እንገባለን። ከዛ እንደምታዩት ኮንተንት ታብ ውስጥ በመቀጠል የፈለግነውን አንድ ቪዲዮ እንደምታዩት ላይ ክሊክ በማድረግ ስንገባ ይሄ ይመጣል። እናም ደግሞ በመቀጠል የምንገባው የት ነው? ወደ ዲቴይልስ የሚለው ታብ ስንገባ እንደምታዩት በጣም ብዙ የሚሞላ ኦፕሽኖች ነው ያለው። ስለዚህ ወደ ታች ስክሮል በማድረግ ስንወርድ እዚህ ጋር እንደምታዩት ሾርት ሪሚክሲንግ የሚል ፊቸር እናገኛለን። ከስሩ 3 ኦፕሽኖች ነው ያሉት። አንደኛው አለው ቪዲዮ ኤንድ አውዲዮ ሪሚክሲንግ የሚል፣ ሁለተኛው አለው ኦንሊ አውዲዮ ሪሚክሲንግ፣ ዱ ኖት አለው ሪሚክሲንግ የሚሉ 3 ኦፕሽኖች አሉ። ከነዚህ ኦፕሽኖች መምረጥ ያለብን አለው ቪዲዮ ኤንድ አውዲዮ ሪሚክሲንግ የሚለው ነው መሆን ያለበት። ይህ ስንመርጥ ምንድነው በጣም ወሳኝ የሚያደርገው ቪዲዮአችን ለብዙዎች እንዲደርስ ስለሚያደርግ ነው። በስህተት ግን ብዙ ሰዎች ዱ ኖት አለው ሪሚክሲንግ የሚለው ወይም ደግሞ ሁለተኛው ይመርጣሉ። ይሄ ደግሞ አፕሎድ የሚያደርገው ቪዲዮ ብዙዎች እንዳይደርስ ሪስትሪክት ያደርገዋል ማለት ነው ዩቲዩብ አልጎሪዝም። ስለዚህ እንደሚታወቀው ቪዲዮ አፕሎድ ስናደርግ ለብዙዎች እንዲደርስ ነው። ግን ደግሞ እንደዚህ አይነት በጣም ወሳኝ የሆኑ ሴቲንጎች በስህተት ስንሞላ በገዛ ራሳችን ቪዲዮአችን ወደ ብዙዎች እንዳይደርስ አደረግን ማለት ነው። ስለዚህ በተመሳሳይ የምናስተካክለው ሌላኛው ፊቸር ምንድነው? ከዚህ ከፍ ብሎ የምናገኘው አልተርድ ኮንተንት የሚለው ፊቸር ነው። አሁን እንደምታዩት ይህም አሁን የስ ከሆነ የመረጥንለት ቻናላችን ሪስትሪክት እንዲያደርግ እየፈቀድን ነው፣ ወይም ደግሞ ሪስትሪክት እንዲደረግ እያደረግን ነው። ስለዚህ አሁኑኑ ነው ማለት አለብን። በተመሳሳይ አሁንም እዚሁ ከፍ ስንል የምናገኘው ሌላኛው ፊቸር ምንድነው? ኢትስ ቪዲዮ ሜድ ፎር ኪድስ የሚለው ነው። ይሄ ፊቸርም ቪዲዮአችን ወይም ደግሞ ኮንተንታችን ለህፃናት ብለን የምንሰራው ካልሆነ በስተቀር የቪው መጠናችን ስለሚቀንስ አሁኑኑ ነው የሚለው እንመርጥለታለን ማለት ነው። እናንተ ቪዲዮአችሁ ለህፃናት ከሆነ የስ ማለት ትችላላችሁ። ስለዚህ እነዚህ በዚህ መልኩ ካስተካከልን በኋላ ቪዲዮአችን ወደ ብዙዎች እንዲደርስ ያግዛል ማለት ነው። ምክንያቱም ዩቲዩብ ሪከመንድ ስለሚያደርግልን። ይህን ካደረግን በኋላ አንድ መረሳት የሌለበት ነገር ምንድን ነው? ከመውጣታችን በፊት ሴቭ ማድረግ አለብን የዩቲዩብ ስቱዲዮ ሳንወጣ ማለት ነው። ሁለተኛ ማስተካከል ያለብን ሴቲንግ ደግሞ ምንድን ነው? በተመሳሳይ አሁንም ዩቲዩብ ስቱዲዮ ላይ ክሬተር ስቱዲዮ ላይ ቀጥታ ወደ ታች ስንወርድ እንደምታዩት ሴቲንግስ የሚለው ኦፕሽን ውስጥ ነው የምናገኘው። ስለዚህ እዛው ክሊክ ስናደርግ እንደምታዩት ወደ ታች 5ኛ ላይ ኮሚኒቲ ሞዴሬሽን የሚል አማራጭ አለ። እዛ ስንገባ እዛ ገብተን ወደ ታች ስንወርድ ብሎክድ ወርድስ የሚል ቦክስ አለ። አዲስ ዩቲዩብ ስንከፍት ባይ ዲፎልት ባዶ ነው የሚሆነው ይሄ ቦክስ። በራሳችን ማስገባት ግን ግዴታ አለብን። አውቃለሁ። አሁን ጥያቄው ምንድነው የሚሆነው? ምን አይነት ቃላት ላስገባ የሚለው ነው። ግን ቀላል ነው። እዚህ ላይ ማስገባት ወይም ደግሞ መጻፍ ያለብን ቃላት ምንድናቸው? የስድብ፣ ብልግና፣ ጥላቻ እና የመሳሰሉ ኮመንቶች ላይ ኮመንታችን ላይ ማየት የማንፈልጋቸው ቃላት ነው የምናስገባ። ይህ ደግሞ ዩቲዩብ ቪዲዮአችን ለማንኛውም ሰው ሪከመንድ እንዲያደርገው ያግዛል። ምክንያቱም የዩቲዩብ አልጎሪዝም ቪዲዮውን ሪከመንድ ለማድረግ የዕድሜ ሬንጅ ነው የሚጠቀመው። ለማን ሪከመንድ ማድረግ እንዳለበት አስቦ ነው ሪከመንድ የሚያደርገው። ይህን ካላስገባን ግን በቁጥር ብዙ ወደ ሆነው የዩቲዩብ ተጠቃሚ ወጣቱ ማህበረሰብ ምንድነው ቪዲዮአችን ሪከመንድ ያደርጉ። ምክንያቱ ብዙ ጊዜ እነዚህ ቃላት ሊጠቀሟቸው የሚችሉ ወጣቶች ተብሎ ስለሚታሰቡ ልክ እነዚህ ስናስገባ ግን ዩቲዩብ ቪዲዮአችን በቀላሉ ወደ ብዙዎች ያዳርሰዋል። ወደ ወጣቶች ሪከመንድ ቢያደርገውም እነዚህ ብሎክ ስላደረግናቸው እነዚህ ጥላቻና የብልግና ቃላት ማንም ሰው ስለማይጽፍ በነፃነት ሪከመንድ እንዲያደርገው ይሆናል ማለት ነው። ወደ ሶስተኛ የምናስተካክለው ሴቲንግ ስናልፍ አሁንም የዩቲዩብ ስቱዲዮ ሴቲንግ ውስጥ አሁን ካለንበት
አውቶሜትድ ፊልተር አጠገብ ዲፎልትስ የሚለው ውስጥ ነው የምናገኘው የሚሆነው። እዛ ስንገባ እናም እንደምታዩት ሞዴሬሽን ላይ ሌቨል ላይ ስንከፍት እንደዚህ ሴት የተደረገው ነን የሚል ከሆነ ዩቲዩባችን ችግር ላይ ነው ያለው ማለት ነው። ሜቢ ባይ ዲፎልት ቤዚክ ወይም ደግሞ ሪስትሪክት ላይ ከሆነ በጣም ጥሩ ነው። በጣም መጥፎ የሚሆነው ግን ደግሞ ምንድነው ሆልድ ኦል ላይ ከሆነ ያለው፣ ምክንያቱም ምንም አይነት ኮመንት እንዳይጻፍ አድርገናል ማለት ስለሆነ በጣም ነው ዩቲዩባችን የሚጎዳው። ስለዚህ አሁን ቤዚክ ወይም ደግሞ ስትሪክት ላይ መሆኑ እርግጠኛ በመሆን ሴቭ አድርገን ማውጣት ይኖርብናል ማለት ነው ከዚህ ሴቲንግ። በመቀጠል የመጨረሻው ማስተካከል ያለብን የሚሆነው ሴቲንግ ምንድነው? አሁንም ዩቲዩብ ስቱዲዮ ላይ ወደ ታች ስንወርድ የምናገኘው አሁን ያለንበት ሴቲንግ ውስጥ ማለት ነው እዛው ከጀነራል ዝቅ ብሎ የምናገኘው ቻናል የሚለው ኦፕሽን ውስጥ ነው የሚሆነው። እዚህ ስንገባ እንደምታዩት ኪወርድስ የሚል አማራጭ አለ እንደምታዩት። ይህ ለዩቲዩባችን ስለ ዩቲዩባችን ስለምን እንደሆነ እና ቻናላችን ስለምንድን ነው የምንሰራቸው ኮንቴንቶች ምንነት የምንገልጽበት ነው። ይሄ ደግሞ ዩቲዩብ በቀላሉ ኮንተንታችን ተረድቶ ሪከመንድ እንዲያደርግ ያግዘዋል። ካልሆነ ግን ዩቲዩብ አልጎሪዝሙ አፕሎድ ያደረግነው ቪዲዮ ስለምን እንደሆነ መረዳት ስለማይችል ወዴትም ሪከመንድ ሊያደርገው አይችልም። ይሄ ማለት ስለ ምግብ የምንሰራ ከሆነ እነዛ ኪወርዶች ከምግብ ጋር የተያዙ መሆን አለባቸው። ስለዚህ ስለ ምግብ ሰርች ወደሚያደርግ ሰው ሪከመንድ ያደርግልናል ማለት ነው። እናም እዚህ መጻፍ ያለባችሁ ኪወርዶች ደግሞ በቀላሉ ማግኘት የምትችሉት ምን ልጻፍ ብለን ስናስብ ቻትጂፒቲ ላይ የቻናላችሁ ስም እና ስለ ቻናላችሁ ስለምን እንደሆነ ኮንተንታችሁ ስለምን እንደምትሰሩ በማስገባት ብትጠይቁት በቀላሉ ቻትጂፒቲ ዝርዝር ይሰጣችኋል ማለት ነው ኪወርዶች። ካልሆነ ደግሞ ኮሜንት ላይ አሁን እዚህ ቪዲዮ ላይ ቪዲዮ ይሰራልን ብላችሁ ብትጽፉልኝ የቻናላችሁ ስም ጭምር ማለት ነው በቀጣይ ከዛ ተነስቼ እንዴት ሰርች እንደምታደርጉ ቪዲዮ ሰራላችኋለሁ ማለት ነው። ስለዚህ አሁን ይህ ቻናል ሰብስክራይብ በማድረግ ነው የዛሬውን ቪዲዮ የምንጨርሰው። እናም ደግሞ እስካሁን ካላያችኋቸው እዚህ ስክሪን ላይ ሁለት ለዩቲዩባችሁ እድገት ወሳኝ የሆኑ ነገሮች ያወራንባቸው ቪዲዮዎች አሉ። አሁኑኑ ተመልከቷቸው። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ። Subscribe.